ዛሬ መንገድ ላይ የማገኛችሁ ሴቶች ጋር በመሄድ ለቀጣይ 24 ሰዓታት አብሬያችሁ ልኖር ብዬ እጠይቃለሁ። ከእናንተ ጋር 24 ሰዓት መዋል እችላለሁ ወይ? ሄዳለሁ እዚህ ያለሽ ወደ ቤት I try to live like yourself ማለት ነው። ከእናንተ ጋር ብኖርስ? ምክንያቱም I want to know የሴቶች ዴይ ላይፍ ምን እንደሚመስልና ጭራሽ ከማላቃቸው ሴቶች ጋር አብሬ ብኖር ይከብዳል ወይስ አይከብድም የሚለውን ለማወቅ ነው። ጥያቄው ግን ለቀጣይ 24 ሰዓታት እሺ የምትለኝ ሴት ማግኘት እችላለሁ ወይስ አልችልም? The hardest thing of this challenge is ምን መሰላችሁ? እኔ ሴት ልጅ እንዴት ማውራት እንደሚቻል አላውቅም። ምንድነው የምላችሁ? ከእናንተ ጋር 24 ሰዓት መዋል እችላለሁ ወይ? ሰዓት ሄዷል እኮ ሰዓት ሄዷል። ያ ታስመፍላል። ከዚህ በኋላ የምታደርጉትን አክቲቪቲ አብሬያችሁ ለማድረግ ወደ ቤት ነው እየሄድን ያለነው። ወደ ቤት ሄዳለሁ እዚህ ያለሽ ወደ ቤት። ታዲያ በድንገት ዩኒክ ልብስ የለበሰች ሴት አየሁ። ነገር ግን አረማመዷ በጣም ፈጣን ነበር። አረ ይሄን መጠየቅ አለብኝ። ይወሰን ማርያም። ፋይናሊ እሷን ለማናገር ተከተልኳት እና የሆነ ኦፊስ ውስጥ ገባችብኝ። and I also in ሰላም ለዚህት እንዴት ነሽ? እግዚአብሔር ይመስገን። ላይክ በጣም ከሩቅ አይቼ የወጣው ማለት ነው። really አዎ አይተሻለኝ? አላየሽ? I like your outfit. Thank you. Like it's so cool ማለት ነው። እና አሁን ኮንተንት ክሬተር አንድ ሴት በ24 ሰዓት የምትኖረው አንድ ሴት ስምሽ ማን ልበል? ኢየሩሳሌም can you live my day? Yeah, like I really want to. ትልልቅ ቻሌንጅ ሰቻለሁ 24 ሰዓት ጎዳና ማደር በአንድ ብር በጀት ሰርቫይቭ ማድረግ like I survive like 24 hour ውጪ ማለት ጎዳና ላይ እና like I really see you at fit and like መጠየቅ ፈለኩና can I live your life for 24 hours? Yes, sure. Yes. Thank you so much. ስምሽ ማን ልበል? ኢየሩሳሌም ሉል እባላለሁ። በፍጹም ያልጠበቅኩት መልስ ነበር። ምክንያቱም ኢየሩሳሌም የራሷ ቢዝነስ ያላት ስኬታማ ሴት ስለሆነች ትፈቅድልኛለች ብዬ በፍጹም አላሰብኩም ነበር። እሷም ልብሴን ልቀይር ብላ ስለገባች እስከምትመጣ ድረስ How's the day? ዛሬ እንዴት ነው ብላሰብ? እስቲ አንዳንድ ሳምፕሎች ዛራለሁ ባውንጀሪ ዋናው ጨርቁ ከመጣው እሱ የሚሰራው ልክ እንደዚህ ስትለኝ አይቶት በጣም ቀላል ስራ ነው የምትሰራው። ነገር ግን ጭራሽ የማይታሰብና በጣም ከባድ ስራ ነበር። እንደዚህ አንቺ ዲዛይኖች ናቸው? አይ ቲንክ ይሄኛውን ፕሮቶታይፕ የሆነ ቦታ እዛ አካባቢ አይቻለሁ። ሳላስበው ከስኬታማ ሰው ጋር ተገናኘው። ይሄኛው ነው ያ this one ለወንድ ትሰሪያለሽ እንዴ? የወንድ ነው እኮ ያ የቅድሙ ፓፈሩ ጃኬት የወንድ ነው። እና ገና ከመጀመራችን ከባዱን ፈተና ሰጠችኝ። ይሄን በፓርከር ጨርቁ ላይ እስቲ ሳለው እሺ የታለ ፓርከር? አይ መሳልስ አምናት ባድ ከተሳሳትኩ አባሪ። ስራው ብዙም አይከብድም። ነገር ግን እኔን ያስጨነቀኝ በመጀመሪያው የዴይን ላይፍ ሰዓቴ መሳል ተሳስቼ ከራሴው ቻሌንጅ እንዳልባረር ነበር። ችግር የለውም ሳምፕል ስለሆነ ኦኬ። ስለዚህ ጎበዝ ኮንክሪት ቀጥረኛለሽ። በጣም ከመጨነቄ ብዛት ራሱ ቀልዴውን ላይ ያስቅም ነበር። አሁን መሳሌን ጨርሻለሁ። ከዚህ በኋላ የራሴን ዲዛይን ጀምራለሁ። በመሃልም እንዴት ወደዚህ ስራ እንደገባች ጠየቅኳት። You are the most successful because you have your dream. አሁን ህልምሽን እየኖርሽ ነው። እንደዚህ አይነት ላይፍ ነው የምትፈልጊው? I don't want to sleep. በቀን ስንት ሰዓት ተኛለሽ? 4 ሰዓት። You see 2 years for 2 years. maximum በቃ 5 hours. 5 hours maximum 5 hours. I'm not advising anyone to do this. Yeah, also like አንቺ ደግሞ ከኮምፒውተር ይልቅ እስኪብርቶ እና እንትን ላይ I like በእጅ የሚነኩ ነገሮች ደስ ይሉኛል። ኤክስፒሪየንስ የሚደረግ ነገር so in the middle of the video ስራውን እየሰራሽ ነው። እኛ ደግሞ 10,000 ሰብስክራይበር ለመግባት ፕላን አለ። ስለዚህ subscribe ያው እኔ ሁሌም ስዕል ምናምን እወዳለሁ። ኦኬ so አርኪቴክቸር ነበር በማረው ኮሌጅ ድሮፕ አውት ነኝ። she dropped out from college and ይሄ አንቺ ድርጅት ነው። አሁን ሁለተኛ ፕሮጀክት ተሰጥቶኛል። ነገር ግን እስካሁን ያላወቁት ነገር ዲዛይን የምታደርጋቸው ልብሶችና ብራንዷ በጣም ፌመስ እና ይታወቁ ነበር። ግን ያው የሆነ
ውጤት ምናምን ሳይመጣልኝ ምናምን ቀርቶ አይደለም 3.8 ምናምን ነበር የማመጣው ግን ታይሜን ኮምፒውተር ላይ ብዙ ማሳለፍ አልፈልግም። I want to live life ብዬ ወሰንኩ የዛ ሰዓት ላይ። ሶ ያን የዛ ሰዓት ላይ like ፎቶግራፊ ትራቭል ያስደርገኛል ምናምን የብዙ ሰዎች ስቶሪ ሰማለሁ። ስለ ሀገሬም ብዙ ነገር አወቅኩ። ኢትዮጵያ ውስጥ ኦልሞስት ብዙ ቦታ ዞሬያለሁ። ያልሄድኩበት ቦታ በፎቶግራፊ ማለት ነው። ያየሁሽ ጊዜ እኔና መድኃኒዓለም ነውና እንዴት እንደፈራንሽ ይሄ ያስፈራል። አዎ እና you make like ላጥ ብለሽ ነው እና በቃ ፈሮሽ በጣምና thank you for my cameraman ነው እናውራታው። ታዲያ ስለ ስኬት አንድ ጥያቄ ጠየቅኳት። ያ so like I mean ይሄ ሴቶች like ቤት ሆነው ምናምን ኦኬ ሀብታም ባል አግኝተው መኖር ምናምን የሚባለው ነገር እኔ አላምንበትም እና ብዙ ሴት በዚህ ነገር like ራሱን ያሳንፋል ብዬ አምናለሁ። ሴት ራሷን ስትችል like ድሪማን መኖር የምትችለው ራሷን like ሰፖርት ማድረግ ስትችል ብቻ ነው። ኦኬ ይሄን ድሪሜን እኔ ራሴ ሰፖርት ባላረገው ማን ነው ሰፖርት የሚያደርግልኝ? በዚህ ቪዲዮ በአጋጣሚ ብናገኛትም ዛሬ የተማርኩት ነገር የፈለገ ስኬታማና ታዋቂ ሰዎች ብትሆኑ ከሰራተኞቻችሁ በላይ ሞር ታይም እና ክሬቲቪቲ የምትጠቀሙት እናንተ ትሆናላችሁ። ኢቭን እኔ ደግሞ ይስተኛ እንኳን ኢየሩሳሌም እንዳለው ሁላ ረስታኝ 100% ፎከስ አድርጋ ነበር ስራዋን የምትሰራው እና ኢየሩሳሌም ጭራሽ ቲክቶክ አትጠቀምም እና ለምን እንደማትጠቀም ጠየኳት። I don't like thank you so much ማይንድሴት ያበላሻል ብለሽ ታስቢያለሽ? ያ ክሬቲቪቲ ያበላሻል። ያ anything you do influence የሚሆነው ካየው ነገር ስለሚሆን thank you so much wanna be original you have to stay away from social media የሰራችውን half ዲዛይን ለመሞከር እኔ ሞዴል ሆንኳት። and finally ስራው ባያልቅም ወደ ቤቷ መሄድ ነበረባት። ነገር ግን የጀመረችውን ጨርሳ ሳይሆን እቤት መጨረስ ስላለባት ነው። you see all successful people invest ታይማቸውን፣ ፎከሳቸውን እና ዕውቀታቸውን that's why they become successful and without ኢየሩሳሌም thank you for everything እናመሰግናለን። በጣም አመሰግናለሁ። ሰብስክራይብ ቤል እስኪ ቤል subscribe thank you so much አመሰግናለሁ። መልካም ቀን